ምክንያት ለመተኛት፣ ለመቀመጥ፣ ለመነሳት እንዲሁም ደግሞ ለመንቀሳቀስ ተቸግረው ያውቃሉ? የእግሮት የታችኛው ክፍል ወይም ደግሞ ተረከዞት አካባቢ የማቃጠል ስሜት ተሰምቶት ያውቃል? ስለ ነርቭ ህመምስ ሰምተው ያውቃሉ? እንዲሁም ደግሞ የነርቭ ችግር ተብለው ያውቃሉ? ወይስ የዲስክ ችግር ወይስ የዲስክ መንሸራተት ወይስ ደግሞ የዲስክ መጥበብ ወይስ የነርቮች ችግር ተብለው ያውቃሉ? እንግዲያውስ ዛሬ የምነግራችሁ አጠቃላይ ስለ ወገብ ህመም፣ ስለ ዲስክ ችግር፣ ስለ ዲስኮች መጥበብ እንዲሁም ደግሞ የአከርካሪ አጥንት ችግሮች ምንድን ናቸው የሚለውን እነግራችኋለሁ። አብራችሁ ቆዩ። ከዶክተር አወቀ ጋር ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቆዩ። ስለዚህ ከአጋላጭ ነገሮች እንጀምራለን ማለት ነው። አጋላጭ ነገሮች ምንድናቸው ከሚለው ጀምረን የምነግራችሁ ይሆናል ማለት ነው። አብራችሁ ቆዩ። አብራችሁ ስትቆዩ አጋላጭ ነገሮችን በአንድ ባንድ እነግራችኋለሁ። በመጀመሪያ አጋላጭ የምንለው ረጅም ሰዓት መቆም ነው። ወይም ደግሞ ወደፊት ታጥፎ ወይም ወደ ኋላ ዘንብሎ እንዲሁም ከአንገት አጎንብሶ ለረጅም ጊዜ መቀመጥ ራሱ አንዱ አጋላጭ ምክንያት ነው ማለት ነው። ስለዚህ በመጀመሪያ ደረጃ እነዚህ አጋላጮች ናቸው። በሁለተኛ ደረጃ ደግሞ ያልተስተካከለ የእንቅልፍ አተኛኘት ልምድ፣ በተለይ ደግሞ በሆድ ወይም ደግሞ በደረት የሚተኙ ሰዎች ለረጅም ጊዜ ተጋላጭ ናቸው ማለት ነው ለወገብ ህመም። በዛ ላይ ደግሞ ስፖርት ላይ ከአቅም በላይ የሆነ ክብደትን ማንሳት በራሱ ትልቅ ተጽዕኖ አለው ማለት ነው ለወገብ ህመም። ከዛ ውጭ ደግሞ ከባድ እቃዎችን ማንሳትና አጎንብሶ ስራ መስራት አንዱ ምክንያት ነው። በተለያዩ የመውደቅ ወይም ደግሞ የምት አደጋዎች ደግሞ የሚከሰት የወገብ ህመም አለ ማለት ነው። ከዚህ በተጨማሪ ደግሞ የሰውነት ክብደት መጨመር፣ በተለይ ሆድ አካባቢ እና አንዳንድ ሴቶች ላይ ከእርግዝና ጋር በተያያዘ ይህ የወገብ ህመም ሊኖር ይችላል። የውስጥ ደዌ ህመሞች አንዱ ምክንያት ናቸው ማለት ነው። ወይም ደግሞ የአእምሮ ጭንቀት በሚፈጥረው ምክንያት ብዙ ጡንቻዎች መኮማተር ሊገጥመን ይችላል ማለት ነው። ሌላኛው ደግሞ የጀርባና የሆድ ጡንቻዎች መላላት፣ ሲጋራ ማጨስ፣ የእድሜ መጨመርና የአጥንት መሳሳት ሌላው ምክንያቶች ናቸው ማለት ነው ለወገብ ህመም። ሌላ ደግሞ የተመጣጠነ ምግብ አለመመገብና በቂ ውሃ አለመጠጣት ራሱ ሌላኛው ሪስክ ፋክተር ነው ማለት ነው። ወይም ደግሞ አጋላጭ ምክንያት ከምንላቸው ውስጥ የሚጠቀሱ ናቸው ማለት ነው። ስለዚህ አጋላጭ ምክንያቶች እንግዲህ የነገርኳችሁን ይመስላሉ። አብዛኞቹ አጋላጭ ምክንያቶች ቀን በቀን ከምናደርገው የህይወት ስራችን ወይም ደግሞ ቀን ከቀን ከምናደርጋቸው የስራዎቻችን ጋር የተገናኙ ናቸው ማለት ነው። ምክንያቱም አንድ ሰው ዴይ ቱ ዴይ በሚያደርጋቸው አክቲቪቲዎች ጋር የተነሳ ነው ይህ የጀርባ ህመም የሚኖረው ማለት ነው። የጀርባ ህመም መኖር በተለይ ደግሞ የታችኛው ክፍል ጀርባ ክፍል ላይ ብዙ ጊዜ የተለመደ ነው የሚሆነው። ሌላኛው ደግሞ የመቀመጫ ህመም ሊኖር ይችላል። መቀመጫ አካባቢ ለመነሳት ወይም ለመራመድ መቸገር ሊኖር ይችላል። የእጅ ወይም ደግሞ የእግር መደንዘዝ፣ ማቃጠል ይኖራል ማለት ነው። የአንገትና ትከሻ ህመም ሊኖር ይችላል። ከከፋም ደግሞ የሽንትና ሰገራ መቆጣጠር አለመቻልም ሊከሰቱ ከሚችሉ ነገሮች መካከል ናቸው። ስለዚህ ከላይ የጠቀስኩላችሁ ምንድን ናቸው? የወገብ ህመም ምልክቶች ናቸው ማለት ነው። የት እንደሚከሰቱ እንዲሁም ደግሞ የሚከሰቱበት ምክንያት። እንግዲህ ስለ ወገብ ህመም ስናወራ ምንድን ነው የሚነሱት ከአምስት ነገሮች ዲፈረንሻሎች ወይም ደግሞ የሚታዩት ወይም ደግሞ ችግሮች ሊሆኑ የሚችሉት አምስት ነገሮች ናቸው። የመጀመሪያ በጡንቻዎች ላይ ሊሆን ይችላል። ሁለተኛ ደግሞ መገጣጠሚያዎች ጋር ሊሆን ይችላል ችግሩ። በሶስተኛ ደረጃ ደግሞ ከአጥንት ችግር ከአከርካሪ አጥንት ችግር ጋር ሊሆን ይችላል ማለት ነው። በአራተኛ ደረጃ ደግሞ ከነርቮች ሊሆን ይችላል። በአምስተኛ ደረጃ ደግሞ ከደም ስር ዝውውር ጋር ሊያያዝ ይችላል ማለት ነው። ስለዚህ ከደም ስር ዝውውር ችግር ካለ፣ ከነርቮች ችግር ካለ፣ ከአጥንት ችግር ካለ፣ ከጡንቻና ከመገጣጠሚያ ችግር በሚኖርበት ጊዜ እነዚህ የወገብ ህመም ሊከሰት ይችላል ማለት ነው። እነዚህ ሁሉ በአንድ ላይ ይከሰታሉ ማለት አይደለም፣ ሊከሰቱም ይችላሉ። ነገር ግን ዲፈረንሻሎች ናቸው ወይም ደግሞ ምክንያቶች ማለት ነው። ለአንድ የወገብ ህመም እንዲከሰት የሚያደርጉ ምክንያቶች ማለታችን ነው እነዚህ ነገሮች ማለት ነው። ስለዚህ ለምሳሌ የአጥንት መሳሳት ካለ፣ የዲስክ መንሸራተት ካለ፣ እንዲሁም ደግሞ የዲስክ መጥበብ ካለ፣ አጥንት በመሳሳቱ ምክንያት ነርቮችን የሚጎዳ ከሆነ፣ የደም ስርን የሚጎዳ ከሆነ፣ በተለያየ ምክንያት ደግሞ የጡንቻችን መሸማቀቅ ካለ፣ የጅማቶች ወይም ደግሞ እነዚህ የመገጣጠሚያዎች ደግሞ በአግባቡ ስራቸውን አለመስራት ካለ እንደዚህ አይነት ህመሞች
ይሰማሉ ማለት ነው። በሰውነታችን ውስጥ ሊከሰቱ ይችላሉ። ስለዚህ ብዙዎቻችሁ የወገብ ህመም ትጠይቃላችሁ። ስለ ወገብ ህመም ለማወቅ ከፈለጋችሁ ዛሬ የምነግራችሁን ነገር በትኩረት አዳምጡ። በትኩረት አዳምጡ። እስከመጨረሻውም እንድታዳምጡ እፈልጋለሁ። ምክንያቱም አት ዘ ኤንድ ላይ የምነግራችሁ ነገር ምንድነው? በቤት ውስጥ ማድረግ ያለባችሁ ነገሮችን ነው። በቤት ውስጥ ማድረግ ያለባችሁ ነገር ምንድነው የሚለውን ነገር ነው። ወደ ህክምና የምትሄዱበት ምክንያት አለ። አንድ የወገብ ህመም ወደ ህክምና መሄድ ያለባችሁ መቼ ነው? እንዲሁም ደግሞ መታከም ያለባችሁ ሂደቶች አሉ። ስለዚህ አንድ ሰው ቅድም የጠቀስኳቸው ምልክቶች በሚያይበት ጊዜ ወደ ህክምና ቦታ በመሄድ አስፈላጊውን ምርመራ ማድረግ ተገቢ ነው ማለት ነው። ምክንያቱም የጀርባ ህመም ከብዙ ህመሞች ጋር ሊያያዝ ስለሚችል ቅድም ከጠቀስኳቸው ከ5 ነገሮች ጋር ስለሚያያዙ ምርመራ ማድረግ አስፈላጊ ነው ማለት ነው። ነገር ግን ህክምና ስንሄድ ወይም ደግሞ ህክምና ከመሄዳችን በተጨማሪ ደግሞ በቤት ውስጥ ማድረግ ያለብን ነገሮችን ልንገራቸው። አንድ በአንድ በቤት ውስጥ ምን ማድረግ አለባቸው የሚሉትን ነገር ልንገራቸው። ምክንያቱም አብዛኛው የወገብ ህመም የሚከሰተው ቤት ውስጥ በምናደርጋቸው ነገሮች ነው ማለት ነው። ብዙዎቹ የወገብ ህመሞች ውስጥ ደዌ ጋር አይገናኙም። በብዛት ቀን ከቀን በምናደርጋቸው አክቲቪቲዎች ስለሚሆን በቤት ውስጥ ማድረግ ያለብንን ቀለል ያሉ ነገሮችን ልንገራችሁ። አንደኛ በሞቀ ውሃ ወገባችንን መዘፍዘፍ ወይም ደግሞ መታጠብ፣ ከተቻለ ደግሞ ሳሙና ወይም ደግሞ ስቲም ባዝ መጠቀም ወይም ደግሞ የሞቀ ውሃ ውስጥ ፎጣ በመንከር የሚያመን ቦታ ላይ ያዝ ማድረግ አስፈላጊ ነው ማለት ነው። ከዛ ውጭ ደግሞ ከመቀመጫ ጀምሮ ወደ ላይ የጀርባ ጡንቻችንን ማሳጅ ማድረግ አንዱ መፍትሄ ነው ማለት ነው። በምንተኛበት ጊዜ ደግሞ በጎናችን መተኛት ካልተቻለ በትራስ ጉልበታችንን በማጠፍ በጀርባችን መተኛት እንጂ በሆድ መተኛት ሪኮመንድ አይደረግም ማለት ነው። በአራተኛ ደረጃ ደግሞ በምንተኛበት ወይም ደግሞ የምንተኛበት አልጋና ፍራሽ ምቹ መሆን አለበት ማለት ነው። ማለትም ያልጎደጎደ የማይሰም ጠንከር ያለ ቀጥ ያለ መሆን አለበት። ትራሳችንንም በጣም ከፍም በጣም ዝቅም ማድረግ የለብንም ማለት ነው እና ለስላሳና ምቹ የሆኑ ትራሶችን ለመጠቀም መሞከር አለብን በቤት ውስጥ ማለት ነው። ከዚህ ውጭ ደግሞ በአምስተኛ ደረጃ ስንቀመጥ ቀጥ ብሎ በእግርና ወገብ መካከል 90 ዲግሪ ሰርቶ መቀመጥ ነው የሚያስፈልገው ማለት ነው እና ሁለቱንም ጆሮዎችን ከትከሻችን ትይዩ ማድረግ መቻል አለብን። ያ ማለት 90 ዲግሪ ሰርተን መቀመጥ አለብን ማለት ነው። እንደዚህ ወደፊት አዘንብለን የምንቀመጥ ከሆነ ወደኋላ አዘንብለን የምንቀመጥ ከሆነ የወገብ ህመም የመከሰት እድሉ ከፍተኛ ስለሚሆን ማለት ነው። ከዛ ውጭ ደግሞ 90 ዲግሪ ሊያስቀምጠን የሚችል ደረቅ ያለ ወንበር መጠቀምም አስፈላጊ ነው ማለት ነው። ከዚህ ውጭ ደግሞ የአካል ብቃት እንቅስቃሴ ማዘወተር፣ በተለይ ደግሞ ኤሮቢክ እና የሰውነትን የማሳሳብ እንቅስቃሴዎችን ማድረግ ሰውነትን ሊያሳስቡ የሚችሉትን እንቅስቃሴዎች ማድረግ አስፈላጊ ነው የሚሆነው ማለት ነው። ከዚህ ውጭ ደግሞ የሰውነት ክብደትን መቀነስና ቁመናን ማስተካከል ያስፈልጋል ማለት ነው። ሌላኛው ደግሞ ምንድነው ያለ ማለት እቃ በምናነሳበት ጊዜ የግድ ማንሳት ካለብን ከወገባችን ይልቅ የእግራችንን ጡንቻ ለመጠቀም ትንሽ አጠፍ በማድረግ ጉልበታችን አጠፍ በምናደርግበት ጊዜ ጫናው እግራችን ላይ እንዲያርፍ ማድረግ አለብን ማለት ነው። ስለዚህ አጎንብሰን የምንሰራ ከሆነ ደግሞ በየመሃሉ ማረፍ አስፈላጊ ነው የሚሆነው። ምክንያቱም አጎንብሰን የምንሰራ ከሆነ ረጅም ጊዜ ተጋላጭ ስለሚያደርገን ለወገብ ህመም ማለት ነው። ከዚህ ውጭ ደግሞ ጫማ ስናደርግ ሆነ ስናስር እግራችንን ጉልበት ላይ በማድረግ ሳናጎነብስ ማከናወን ይገባናል። ምክንያቱም ጎንበስ በምንልበት ጊዜ የጡንቻዎች መሳሳብ፣ የአጥንቶች መሳሳብ እንዲሁም ደግሞ ሌሎች የጅማቶች መኮማተር፣ መሸማቀቅ ሊደርስበት ስለሚችል ጫማም ስናደርግ በአግባብ መሆን አለበት ማለት ነው። እግራችን ላይ ብናደርገው ቤስት ነው ተብሎ ይታሰባል ማለት ነው ከምናጎነብስ ይልቅ። ከዛ ውጭ ደግሞ የጉልበት ስራ ወይም ደግሞ ስፖርት ከመጀመራችን በፊት ሰውነትን በደንብ ማሟሟቅ ይጠበቅብናል ማለት ነው። አንድን ነገር ሰውነታችንን ሳናሟሙቅ የምንጀምር ከሆነ አሁንም ለወገብ ህመም ተጋላጭ ነው የምንሆነው ማለት ነው። ወይም ደግሞ ተጎጂ ነው የምንሆነው ማለት ነው። ይህን ማድረግ አለብን ማለት ነው። በተለይ ደግሞ ለረጅም ሰዓት የምንቀመጥ ከሆነ በየአንድ ሰዓቱ ከ1 እስከ 2 ደቂቃ በመነሳት መንጠራራትና አየር መውሰድ ያስፈልገናል ማለት ነው። አየር በምንወስድበት ጊዜ ስንንጠራራ ይህ የወገብ ህመም የመቀነስ እድሉ ይኖራል ማለት ነው። ወይም ደግሞ እንዳይከሰት ምክንያቱም ቀነስንለት ማለት ነው። ከዛ ውጭ ደግሞ ማድረግ ከሚጠበቅበት ውስጥ ጠዋት ለምሳሌ ከእንቅልፍ ስንነሳ ሳንፈናጠር ቀስ ብለን ወደ ጎን በመዞር እግራችን አስቀድመን ከአልጋ ማውረድ፣ ከዛ ደግሞ በእጃችን ፍራሹን በመደገፍ ከወገባችን ቀና በማለት መነሳት ያስፈልጋል ማለት ነው። ለሴቶች ደግሞ የወገብ ህመም ካለ እነዚህ ሂል ጫማዎችን አይመከሩም፣ ሪኮመንድ አይደረጉም ማለት ነው። ስንቀመጥ ከኋላ ኪስ ዋሌታችንን ማውጣት ይጠበቅብናል ማለት ነው፣ ኢፌክት ስለሚፈጥር። እንዲሁም ደግሞ የተለያዩ ሀቢቶች ካሉ
ካሉ ልምዶች ካሉ ለምሳሌ ሲጋራ ማጨስ፣ ጫት መቃም፣ እነዚህ ነገሮች ካሉ ደግሞ ማቆም አስፈላጊ ነው። ከዚህ ውጭ ደግሞ በቂ ውሃ መጠጣትና የተመጣጠነ ምግብ መውሰድ አለብን። የተመጣጠነ ምግብ ስንወስድ በቂ የሆነ የአካል ብቃት እንቅስቃሴ ማድረግ አለብን ማለት ነው። ስለዚህ አንድ ሰው እነዚህን ነገሮች በቤት ውስጥ ማድረግ የሚችላቸው ነገሮች ናቸው ማለት ነው። ከላይ የጠቀስኩላችሁ ነገሮች አንድ ሰው የወገብ ህመም ካለበት በቤት ውስጥ ማድረግ ያለበትን ነገር ነው የነገርኳችሁ ማለት ነው። ስፔሻሊ ዚያር ፕሪቬንቲቭ ናቸው ወይም ደግሞ መከላከል ላይ ናቸው ትኩረት ያደረጉት። እነዚህን ነገሮች ማድረግ አስፈላጊ ነው ማለት ነው። እነዚህን ነገሮች በሚያደርግበት ጊዜ አንድ ሰው ጀስት የወገብ ህመምን ይቀንሳል ማለት ነው። ከዚህ ውጭ ደግሞ አንድ ሰው ምንድነው ወደ ህክምና መሄድ ያለበት ጊዜ አለ። መቼ ነው መሄድ ያለበት የሚለው አንደኛ በድንገተኛ መኪና አደጋ ወይም ደግሞ በመውደቅ ተከትሎ የመጣ የወገብ ህመም ከሆነ ግዴታ ምርመራ ስለሚያስፈልገው ወደ ህክምና ቦታ መሄድ ያስፈልጋል። ከወር በላይ የቆየና እየባሰ የመጣ የወገብ ህመምም ከሆነ ግዴታ መሄድ ያስፈልጋል ማለት ነው። በህመም ማስታገሻና እረፍት መውሰድ ለውጥ ከሌለው አሁንም አስፈላጊ ነው መሄድ። ከወገብ በታች የመደንዘዝ ስሜትና መስነፍ ካለም ወደ ህክምና መሄድ ነው የሚያስፈልገው። ከፍተኛ የሆነ ትኩሳት መኖርና ሆድ ህመም መሰማት ከጀርባ ህመም ጋር ካለም አሁንም ወደ ህክምና መሄድና ምርመራ ማድረግ አስፈላጊ ነው የሚሆነው ማለት ነው። ከዛ ውጭ ደግሞ ሰገራና ሽንት መቆጣጠር ካልተቻለ አሁንም በጣም ከባድ ወይም ደግሞ ሪስክ ስለሆነ መሄድ ያስፈልጋል ወደ ህክምና ማለት ነው። በአጠቃላይ ሐኪምዎን ሳያማክሩ የህመም ማስታገሻዎችን በተለይ ደግሞ እነዚህ አንቲፔን ወይም ደግሞ ፔንኪለር የሚባሉትን እነ ዳይክሎ፣ አይቡፕሮፌን የሚባሉትን እና የመሳሰሉትን መድኃኒቶች ለረጅም ጊዜ ለጀርባ ህመም መጠቀም በነገራችን ላይ የጨጓራ ህመምና የኩላሊት በሽታን ሊያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት። ስለዚህ ማንኛውም መድኃኒት የጀርባ ህመም በሚኖርበት ጊዜ መድኃኒቶችን በምትወስዱበት ጊዜ በሐኪም ትዕዛዝ መሆን አለበት ማለት ነው። አንድ ሐኪም ሊያዝላችሁ ይገባል ማለት ነው። ስለዚህ በሐኪም ትዕዛዝ መሰረት እነዚያን መድኃኒቶች መውሰድ ትችላላችሁ ማለት ነው። ካልሆነ ዝም ብላችሁ ለረጅም ጊዜ የምትወስዱ ከሆነ ኩላሊትንና ጨጓራን ሊጎዳ ይችላል ማለት ነው። ስለዚህ ህክምናው ደግሞ ምንድን ነው ካላችሁ ከምርመራ በኋላ በሚታወቀው ወይም ደግሞ በሚገኘው የህመም አይነት ህክምናዎች ይጀምራሉ ማለት ነው። ስለዚህ ዛሬ የነበረን ቪዲዮ የሰራሁላችሁ ስለ ወገብ ህመም ይህን ይመስላል ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ አድርጉት። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉና ላይክ አድርጋችሁ ለሌሎችም እንዲደርስ ማድረግ ናቸውን አትርሱ ማለት ፈልጋለሁ። እኔ ዶክተር አወቀ ነኝ። በሌላ ጊዜ እስከምንገናኝ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ በማለት ሰናበታለሁ። አመሰግናለሁ። ባይ